182 እስከ ሻቶላ ጠብ ወደ $10 ጠርሙስ ቀይ ወይን አስመጣ። ከውጭ የመጣውን የሥጋ መረቅ ርካሽ በሆነ የምሳ ቆርቆሮ ውስጥ አስገባ። የመጀመሪያውን የስፔን ካም ማሸጊያ ጣለውና በተለመደው የፕላስቲክ መጠቅለያ ተካው። ስሙ ዴቪድ ነበር እና ሚስቱ ልትፈታው ተቃርባ ነበር። ነገር ግን በድንገት በሎተሪው $200 ሚሊዮን አሸነፈ። ሚስቱ ግማሹን ከፍተኛ ገንዘብ እንዳትወስድ ለመከላከል ገንዘቡን በድብቅ ማውጣት ነበረበት። ስለዚህ ዴቪድ በእጁ የአርማኒ ልብስ አዘዘ፣ የሮሌክስ ሰዓት አዘጋጅቶ አዲስ ሞባይል ስልክ ገዛ። ዘና ብሎ ሲራመድ ከአንድ የሚያውቀው ሰው ጋር ተገናኘ። ፊቱን ለመደበቅ በፍጥነት የግዢ ቦርሳ ተጠቅሞ ወደ የቅንጦት መደብር ገባ። ለተዘናጋው ነገር እንደ ክፍያ ለሶዳ ጣሳዎች ማሳያ ማቆሚያ ለመግዛት $100,000 አውጥቷል። ወደ ቤቱ ሲመለስ ሁሉንም የቅንጦት ዕቃዎች በመጋዘኑ ውስጥ ደበቀና ውድ የሆነውን ቀይ ወይን በመደበኛ ጠርሙስ ውስጥ አፈሰሰ። ዴቪድ በሩ ሲከፈት ሲሰማ ትንሽ ጠጥቶ ነበር። ሚስቱ እየተመለሰች ነበር። በፍጥነት ምላሽ ሰጠ። ሶፋው ላይ ዘሎ ሸሚዙን በቀስታ አወጣ። ሚስቱ ወደ እሱ ስትሄድ ውድ የሆነውን ልብሱን ሙሉ በሙሉ አውልቆታል። ዴቪድ ምንም ሳያደርግ ሲዝናና ሲመለከት ሚስቱ ተበሳጭታ በሱፐርማርኬት ውስጥ ሥራ እንዲያገኝ ነገረችው። ባልተጠበቀ ሁኔታ የሱፐርማርኬት ባለቤት የሆነው ጃክ ዋነኛ ጠላቱ ነበር። ጃክ በድህነት ከማሾፉም በላይ ከሚስቱ ጋር ለማሽኮርመም ዕድሉን ተጠቀመ። እስከ አንድ ቀን ድረስ ሚስቱ አለቃውን ጃክን እያየች እንደሆነ በአጋጣሚ አወቀ። ዴቪድ በጣም ተናደደ። ስለዚህ ትልቅ የአበባ ማሰሮ አንስቶ በአለቃው መርሴዲስ ቤንዝ ላይ በኃይል ደበደበው። የንፋስ መከላከያ መጥረጊያዎቹን አጣመመ፣ ቁልፎቹን አወጣና መኪናውን በዱር ቧጨረ። ከዚያም ጎማዎቹን ለመበሳት ትንሽ ቢላዋ ተጠቅሞ በድንገት መኪናው ተከፈተ። ወደ ኋላ ተመለከተና እዚያ ቆመው ባዶ ሆነው እያዩ የነበሩ አረጋውያን ባልና ሚስት አየ። ወደ ሌላኛው ጎን ተመለከተና የተሳሳተውን መኪና እንደሰበረ ተገነዘበ። ዴቪድ ተበሳጨ። ስለዚህ ራሱን ለመታከም ወሰነ። በድብቅ ወደ ከፍተኛ ደረጃ ምግብ ቤት ሄደ። እንደወጣ ሚስቱን አገኘው። በተስፋ መቁረጥ ስሜት ውስጥ ያለ ራሱን እንደ በር ጠባቂ ሸሸገ። የሚገርመው ሚስቱ ምንም አይነት ጥርጣሬ አልነበራትም። በምትኩ ምግብ እዚያ በነፃ ለመጫን እየሞከረ እንደሆነ አስባ ነበር። ሚስቱ እንዴት ዝቅ ብላ እንደምትመለከተው ሲመለከት ዳዊ አንድም ሳንቲም እንድታገኝ እንደማይፈቅድላት ቃል ገባ።